አንዴ ከወጣሽ ጥለሽ ወደ ወጣሽው ህይወት መመለስ የለብሽም። ያንን ህይወት ቀይረሽ ነው መመለስ ያለብሽ። አንዴ ስደት ከወጣሽ ሁሉም የሚወድሽ ሲኖርሽ ብቻ ነው። ሁሉም የሚያቀርብሽ ሲኖርሽ የሰራሽውን ስትይዥ ብቻ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬም በአዲስ ቪዲዮ ተገናኝተናል ማለት ነው። ያው እንደተለመደ በጀርባ ነው ሪከርድ የማደርግላችሁ እና እንዴት ናችሁ? ደህና ነኝ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉልኝ፣ ላይክም አድርጉ ፕሊዝ። ብዙም እየተንቀሳቀስ አይደለም ከረጅም ዓመት በኋላ ቪዲዮ ስለመፖሰት ስለጀመርኩኝ ብዙም አይደለም ማለት ነው። እና እንሻላ ዛሬ አንዳንድ ነገሮች እላቸዋለሁኝ። እስከ መጨረሻው አብራችሁን ቆዩ። እንዴት ናችሁ? ስደት እንዴት ይዟችኋል? በሀገርም በውጭ ነው ያላችሁ፣ ሰላማችሁ ይብዛ። የመዳም ቅመሞች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ወሳኝ ነጥቦችን እነግራችኋለሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ። እንግዲህ ስደት ከመጣችሁ አይቀር በፍጹም ሳታደርጉ ወደ ሀገር ቤት መግባት የሌለባችሁ ነገሮች አንዳንድ ነገሮችን እነግራችኋለሁኝ። እኔ ያየሁትን ነገሮች ማለት ነው። እና እስከ መጨረሻው አዳምጡኝ ማለት ነው። ቻናሌን ሰብስክራይብ አድርጉ፣ ላይክም አድርጉ። እና ምን መሰላችሁ ውዶችዬ፣ ያው አውሮፓ ምናምን ያሉት እንኳን እንደኛ አይሆንም፣ ህይወታቸው እንደኛ አይደለም ስላችሁ ሁሉም ስደት ነው። ግን ቢሆንም የኛ የው በሰው ቁጥጥር በሰው ቤት ስለሆንን የራሳችን ላይፍ ስለሌለን እና ይሄ ነው የሚለየን ማለት ነው። እና ወዶቼ አገር ቤት ስትገቡ በፍጹም ማድረግ የሌለባችሁ ነገር፣ አንዴ ስደት ብላችሁ ወጥታችኋል፣ አንዴ ከሀገራችሁ ወጥታችኋል። ከወጣችሁ አይቀር ለዓላማ መስራት አለባችሁ። በቃ አስፈላጊ የሆነውን ነገር ሳታሟሉ መግባት የለባችሁም ማለት ነው። ምክንያቱም ተመልሳችሁ ስትገቡ ጥላችሁ የወጣችሁትን ኑሮ በፊት የነበራችሁትን ኑሮ ራሱን መልሳችሁ ስለምትኖሩ ማለት ነው። እና ብዙ ጭንቀት ብዙ ነገር ስለሚከተላችሁ እና በዓላማ ሰርታችሁ በፊት የነበራችሁበትን በፊትን ህይወት ቀይራችሁ ወደ ኋላ ጥላችሁ ሁሉ ነገርን አስተካክላ እንደዚህ ስላችሁ ቤት ለመግዛት ምናምን 10 ዓመት 11 ዓመት ማለት ሳይሆን በትክክል ራሴን ላቋቁም ብላችሁ ከሰራችሁ 4 ዓመት ከሰራችሁ በቂ ነው ማለት ነው። ያው የመጀመሪያ በነገራችን ላይ የመጀመሪያ ስደት ስንወጣ የ2 ዓመት ወይ 3 ዓመት በልጅነትም ስለምንወጣ አብዛኞቻችን እንደፈለግን እናደርገዋለን፣ ለማንም ሰጥዋለን። በቃ ቁም ነገር ላይ አናውለውም ማለት ነው። ግን መች ነው የሚታወቀን? በቃ ነገሮች መንቃት ስንጀምር፣ ነገሮችን ማሰብ ስንጀምር፣ የሆነ በቃ ከልጅነት እንትን ጠበቅ ስንል ያኔ ነውና በጣም መልሶ ይቆጨናል። ግን አንድ ላለፈ ነገር ደግሞ መቆጨት የለባችሁም። ግን ወደፊት ህይወታችሁ ላይ ለሚመጣ ነገር እያንዳንዷን ነገር እያስተዋላችሁ መስራት አለባችሁ ማለት ነው። እና ሌላኛው ነገር ደግሞ አገር ቤት ስትገቡ የግድ ቤት መግዛት አይጠበቅባችሁም። ቤት ማሰራት ሳይሆን የቤተሰቦቻችሁን ልታሰሩ ትችላላችሁ። ግን የራሴንም ላሰራ ብላችሁ የሰው ሀገር እድሜያችሁን ልጅነታችሁን ከሚጨርሱ ስራ፣ ዋናው ነገር ስራ ነው ማለት ነው። ዋናው ነጥብ ስራ ነው። ስራ ካለ ብር ካለም በሰማይ መንገድ አለ ይባል የለ። ስራ ካላችሁ በቃ ተከራይታችሁ መኖር ትችላላችሁ። እየሰራችሁ ስራችሁን ቢዝነሳችሁን አሳድጋችሁ ቤታችሁን መስራት ትችላላችሁ፣ በሀገራችሁ ተቀምጣችሁ ማለት ነው። ለምን የሰው ሀገር ላይ ተቀምጠሽ 10 ዓመት 11 ዓመት 15 ዓመት ተቀምጦ እድሜ መጨረስ መጉዳትም አለ፣ በሽታም አለ፣ ብዙ ነገር አለ። ምክንያቱም የመዳን ቤት ስራ እንግዲህ ታውቃላችሁ ጉዳቱን፣ ምን ያህል እንደምትፈጉ፣ ምን ያህል የምተኙትን ሰዓት፣ ስንት ሰዓት እንደምትሰሩ፣ ስንት ሰዓት እንደምተኙ ያው ታውቃላችሁና ከዚህ ይልቅ ቤት ምናምን ከማሰራት ይልቅ የስራ ብር ይዛችሁ፣ ዋናው ነገር የስራ ብር ይዛችሁ መግባት ነው። በቃ የስራ ብር ካላችሁ፣ ስራ ካላችሁ ተከራይታችሁ መኖር ትችላላችሁ። ቀስ በቀስ መስራት ትችላላችሁ። የግድ ቤት ሰርቼ ስራ ይዤ መሄድ
መሄድ አለብኝ ማለት የለም። ሌላው ደግሞ ተስፋ የሚያስቆርጣችሁ አገር ቤት ገብታችሁ ወደ ስደት የሚያስመልሳችሁ ነገር ቢኖር ደግሞ የሰው አፍ ነው። በቃ አጠገባችሁ ያሉ ሰዎች የራሳችሁ ቤተሰብ ከጎረቤትም አልፎ የራሳችሁ ቤተሰብ ትላንትና እናንተ ሰው ሀገር ሆናችሁ ሲበሏችሁ፣ ስትልቁ፣ ስታሰሩላችሁ፣ ስታበድሯቸው የነበሩ ሰዎች ናቸው ማለት ነው። ምንም ሳታደርጉ ስራ ብር የሆነ ነገር ሳትይዙ ተመልሳችሁ ገብታችሁ ኑሮውን ከነሱ ጋር ስትቀጥሉ እሷ ምን አድርጋ መጣች? እሷ ምን ሰርታ መጣች? ወጣች ከኛ እኩል ነች፣ ምን ይዛ መጣች ነው የሚሏችሁ ማለት ነው። እና ወላሂ ምሬ ነው። በቃ ከራሴ ካየሁት ነገር ነው የምነግራችሁ ማለት ነው። እሷ ምን ይዛ መጣች? ያው ነች፣ እሷም ከኛ እኩል እየኖረች ነው ይሏችኋል። በቃ እዚህ ሚዛን ሁሉም ቡና መጠጫ ነው የሚያደርጓችሁ። እና ይሄ ደግሞ መልሶ ያው ያስተምራችኋል። በእርግጥ ተምራችሁበት መልሳችሁ ወደ ሰው ሀገር ነው የምትመለሱ የሚመልሳችሁ ማለት ነው። እና እህቶቼ ጥንቃቄ አድርጉ፣ ለራሳችሁ ቁሙ። በእርግጥ እኔም እንዲህ እላለሁ፣ ግን እኛ እኮ ማለት ነው የቤተሰቦቻችን ህይወት ነው መቼም እኛን የማይቀይረን ታውቃላችሁ አይደለ? የቤተሰቦቻችን ህይወት መቼም እኛን አይቀይረን። ምክንያቱም እኛ ለአንድ ነፍሳችን ትዳራችን ይዘን በቤታችን መኖር አቅቶን አይደለም፣ ግን የድሃ ልጆች በመሆናችን ቤተሰቦቻችን ራሳቸውን ማስተዳደር ባለመቻላቸው ነው ከሀገር እየወጣን ተመልሰን ለነሱ ሞተን ለነሱ ቀልጠን ለነሱ ኖረን ስንመለስ ሁሉም በንቀት እንደ እብድ የሚያየን ማለት ነው። እና ለራሳችሁ ሁሉ ለራሳችሁ ልፉ፣ የለፋችሁትን ጉልበታችሁን ላባችሁን ለራሳችሁ አርጉ። የሆነ በቃ እድሜ ቆሞ አይጠብቅም። ሁሌ ልጅነት የለም፣ ሁሌ ወጣትነት የለም። ነገ ማለት አለ፣ ብዙ ነገር ስላለ እና ለራሳችሁ መቋቋም ልመዱ፣ ለራሳችሁ መሆን ልመዱ። እና ሀባይብ ገልቢ ዛሬ ቪዲዮ ይህንን ይመስል ነበረ። ሁላችንም አመሰግናለሁ። እንግዲህ ጠንክሩ። ያው እንግዲህ የማውቀውን የምችለውን ለመምከር ሞክሬያለሁ፣ በደንብ ባላብራራም እንኳን እና የዛሬ ቪዲዮ ይህንን ይመስል ነበረ። ሁላችሁም ስለምትከታተሉኝ ሰብስክራይብ ስለምታደርጉኝ አመሰግናለሁኝ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።